የ30 ደቂቃ ስብከት የመስማት ወኔ የለን። የ3 ደቂቃ ቀልድ ነው ብናይ ባጭሩ ንገረኝ ነው የምንለው። የሆነ ቁም ነገር እንኳን ሲነገር ትልልቅ ጽሑፎችን መጽሐፍቶችን ማንበብ ትተናል። በጣም አጫጭር እሳቤ ውስጥ ነው ያለው። ሕይወት የሚገኝበትን ትምህርት አይታገሱትም ማለት ታግሰው አይሰሙትም፣ አይጠብቁትም ማለት። እንዲህ አይነት ዘመን ሰዎች ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል አለ። ነገር ግን ጆሮዎቻቸውን የሚያሳክክ ስለሆነ ያ ሕይወት የሚገኝበት ትምህርት ጆሮአቸውን ስለሚያሳክክ ስለማይሰሙ ስለሚቁነጠነጡ እነሆ እንደገዛ ምኞታቸው ለራሳቸው አስተማሪዎች ያከማቻሉ አለ። አይገርም? እንደ ምኞታቸው የሚያስቀምጧቸው አስተማሪዎች አሉ። እኔ ሲያስተምር የሚመቸኝ እገሌ ነው ይላል። ምናልባት እየቀለደ ሊሆን ይችላል የሚያስተምረው፣ እያዝናና ሊሆን ይችላል። እያንዳንዱ በራሱ ስታይል አስተማሪ ያስቀምጣል። እኔ የሚመቸኝ የገሌ ስታይል ነው ይላል። ስታይሉን በጣም ወደዋለሁ ይላል። ሰባኪ ሆኖ እኮ ነው። በጣም የሚያሳዝን እኮ ነው። መምህር ሆኖ ማለት ነው። እሱ የፀጉር ስታይሉን ነው የሚወደው። ሰባኪ ሆኖ የድምፁን ስታይል ነው የሚወደው። የማጅራቱን ማበጥ፣ የልብሱን መብለጨለጭ ነው የሚወደው። በጣም ደስ ይለኛል አፍንጫው፣ መልኩ፣ ቁመቱ ይላቸዋል። ሰባኪ ሆኖ ማለት በጣም ነው የሚያሳዝን። ለራሳቸው የሚመቻቸው አስተማሪ ብለው ያስቀምጣሉ። እንደ ቤተክርስቲያን ስርዓት አይደለም፣ እንደ ሕጉ አይደለም፣ እንደ ዶክትሪኑ፣ እንደ ዶግማው፣ እንደ ቀኖናው አይደለም። ለራሳቸው የሚመቻቸው እገሌ ሲመጣ ብቻ የሚመጡ አሉ። የቤተክርስቲያንን ዕውቀት አይደለም ትምህርት አይደለም የሚፈልጉት፣ የሱን እንቶ ፈንቶ የሚሰሙ ማለት ነው እየተከተሉ። በጣም ነው የሚያሳዝነው። በጣም ለራሳቸው ምኞት የሚመቻቸው መምህር ይመርጣሉ፣ ያከማቻሉ። እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ። ነገር ግን ይላል አንተ ግን ነገርን ሁሉ በልክ አድርግ ይሏል። ጢሞቴዎስን ነው የሚመክረው ቅዱስ ጳውሎስ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌልን ሰባኪነት ሥራ አድርግ፣ አገልግሎትህን ፈጽም። እነሱ እንደዚህ ናቸው ይላል። ስለዚህ ለራሳቸው ቅዱስ ለራሳቸው ጻድቅ ብለው የመረጡትን ሰው ስለሚያስቀምጡ ሌላውን ቅዱስ ጻድቅ አይቀበሉም ማለት ነው። ሶስተኛው አራተኛው በቅዱሳን የማያምኑት ቅዱሳንን የማይቀበሉት ቅዱሳንን አንቀበልም፣ በቅዱሳን አናምንም፣ በቅዱሳን ምልጃ አንማጸንም የሚል አካል ሃይማኖት የለውም። እኔ አይደለሁም ብለው መጽሐፍ ነው። ምን የለውም ያልኳችሁ? የለውም ሃይማኖት። የእመቤታችንን ምልጃ የማይቀበል ሃይማኖት የለውም። የጻድቁን የሰማዕቱን የመርቆሬዎስን ተራዳይነት ምልጃ የማይቀበል ሃይማኖት የለውም። የቅዱስ ኡራኤልን ምልጃ ተማጽኖ